እንደሌለ ዘኪ ውሸቱን ነው የሚያወራው። አታልቅስ፣ ውሸቱን ነው። ሰው ኑሮሽ እንደሌለው ለይምሰል መታየቱ ማስረዳት መንገድ ስጪኝ ሁሉንም በሰዓቱ ፍቅር ፍቅር ሲያሰኘኝ ትዝ ሲለኝ ስሜቱ ቆይ ለምን አስፈለገ ማስመሰል መዋሸቱ እስኪጨርስ ከፈለግ አልፈልግም አትዋሽ ፍቅረኛ ደግሞ ትችላለች መድኃኒትን እስኪጨርስ እሺ አትዋሽ ውጣልኝ አልፈልግም ፍቅር ሆኖች ነው ያንተ ፍቅር አይደለሁኝም ዘኪ በእግዚአብሔር ውሸቱን ነው የሚያወራው አንድም ነገር ሳትቀርላት ሆኜ ፍቅራችን ላይ ዘና ዘቅስቄ መንገሬ ነደደኝ የቤቴን ገበና እውነት መስሎኛል ሽኛ መንኩሽ አወይ ሞኝነቴ ያላንተ መቼ አምሮኛል ክፉን ደጉን አብረን ይሻላል ማነው ዲ ያታላወከን እሱ ጓደኛዬ ነው ዘኪኔን አታምነኝ ከማታውቀው ሰው ሌላ አታምነኝ ከሱ ይልቅ ሌላ አታምነኝ እኔን አታምነኝ አንድ ቀን እንደማባሽ ነበር በሳልኩት በሄድሽ ባልከፋኝ ልቤን ባሳመንኩት ከደትሽ አሳልፎ ለሐዘን ከሰጠኝ ጓደኛዬ እንደተባበርከኝ አንተ ፍቅረኛዬ እንዳስመሰልን እውነቱ እያንዳንዱ ነገር እናንተ ማለት ምንም አይነት ነገር እንደሌለ አብረን እንዳላደርን ጭምር እንዳለ ትነግረዋለህ። እኔ እናንተን ለመለየት ነው ይሄን ሁሉ ነገር እያደረገ ያለው እኔ እንግዲህ ቅመሰው ለምን አመንክ የማይታመን ሰው ስትከተላት በንጣብከኔ አንተ የምታውቀው ነው እውነታው ነው። አሁን ግን እናንተ ማውራት የለብንም። በኋላ ትነግረዋለህ። በኋላ እናወራለን አይደል? አቤት እናወራለን እና እንጂ አሁን አይሆንም። አሁን እኔ እሱን ለመጠየቅ ነው የገባሁት አይደል? እሱን መጠየቅ አይጠበቅብህም። ምን ያለውለት ሲቀጥል ደግሞ ሆስፒታል ላይ ነው። ለምን እንጨቃጨቃለን? አውርተን ይመጣ ነው አይደል? እኮ እንደዚህ እዚህ እንደምትመጣ ነገርከኝ ማለት እኮ እኔ ሲጀምር አንቺ መጠየቅ አለብኝ እንዴ? ለምን ይለብህ? ሁሉ ነገር ተነጋግረና እንዴ እናደርጋው? እሺ ቆይ እናንቺ ጉዳይ በኋላ ይደርሳል። አይደርስም። አሁን አናገረኝ እንጂ ቁምና እሱ ምን ልትለው ነው? ለምትቀበለው ለምሰማው ነገር እያንዳንዱ ነገር ራስን ማዘጋጀት አለብን። ምን ማለት ነው? ምንድነው የሚያዘጋጀው? ምንም የሚፈጠር ነገር ነው። ወንድ ልጅ ነው ቆፍጣና ነው። ትንሽ እስከነ ባልሽ ነው ታዝጭብኛለሽ። ይዛት እኮ ባር ለምን ይሄ የተፈጠረ ነገር ነው ያለ ነገር ስለሆነ እንጂ ችግር የለም። ምንድነው እያወራ ያለኸው? እውነታውን እኮ እኔ እነግረዋለሁ አልኩህ እኮ አንተ አይጠበቅብህም። በቃ ያለውን ነገር እኔ እናንተ የምናውቀውን ነገር እኔ ምነግረው ችግር አለው ወይ ለውጥ አለው? እውነቱ አንድ ነው አይደል? እኔ ከነገርኩት በኋላ አንተ ተነግረዋለህ። ስንት እውነት ነው ያለው አንቺ ጋር? አንድ እውነት ነው ያለው። እኔ ጋርም አንድ እውነት ነው ያለው እኮ እኔ ከነገርኩት ብንነግረው ያው ነው። አንቺ ነገርሽው እኔ ነገርኩት ያው ሰማ ዋናው መስማቱ ነው እውነቱ ነው አይደል? መጀመሪያ ግን ከኔ ነው መስማት ያለብህ። እኔ እነግረዋለሁ። የዚህ ጉዳይ ባለቤት እኔ ነኝ አይደል? እኔ እነግረዋለሁ። እኔ እኮ መጀመሪያ ያማከርኩህ አይደል? ምንም የምታማክሪኝ ነገር የለም። ያማከርኩህ እኔ ነኝ። እኔ ከነገርኩት በኋላ ተነግረው ዘኪ ሁሉ ነገር እነግርሃለሁ። ችግር የለውም። እሺ ንገረው። እሺ ምንድነው የምትነግረው? እሺ ምንድነው የምትነግረው? ቆይ ምን ለመንገር ፈልገህ ነው? ንገረኝ። አንዴ ስሚው እስኪ ምን አለ? እሺ ምንድነው? እሺ ችግር ለሱ እኛም አንፈቅድልም። መሀላችን እንደገባ አንፈቅድልም። ምንድነው የምታወራው? እንዴ አንተ ምንድነው እያልከኝ? እስኪ ዞር በይ። እኔ እሱ ላውራ። አይዞህ በቃ ያለ ነገር ነው። እንዴ መሀላችን አትግባ ማለት አንተ ከዛ በሽታ ለመውጣት ብላ ተነጋግረን ያደረገችው ነገር ነው እንጂ ይናል ወዳክ እንደ ፍቅር ምናምን የሚባለው ነገር አታስብም። እንዴ ምንድነው የምታወራው? ያለው ነገር የነገርኩህ እውነቱን ንገረው ታዲያ። እኔ ነው ተማለለ እኔ ነው ተማለለ ነገር የለም አይደል? ሚስቴ ነሽ አይደል? ያ ምን ሚስት ነው የምታወራው? እንዴ ትቀኛለሽ እንዴ? እስራኤል ምንድን ነው እያወራ ያለው? ይሄ ይብረኝ ነው እውነቱን ንገረው እኮ። እሺ እኔ ለዘኪ ነገርኩት ሁሉንም ነገር እውነቱን ንገር። ይኸውልህ ዘኪ እኮ እውነቱን ንገር። እኔ ነው ተማለለ ነገር የለም። ጓደኛ ማቾች እንደሆነ ንገረው። እሺ አሁን ምንድን ነው እያወራ ያለው? ጓደኛ ማቾች ማለት ፍቅረኛ ማቾች ያ ፍቅረኛ ማቾች እና ምን አለ ሌላ እኔና አንቺ ማለት ሌላ ነገር አለ? እንደ ጓደኛዬ ነበር ካንዴ ጓደኛዬ እሱን ለማስመሰል ይሄን ነገር ሁሉ ያደረግነው። ኦኬ እሱ እንዲደን እሺ ያኔ ችግር የለውም። ይሄን እንደዛ ከሆነ እሺ ያው በቃ ጓደኛዬ ነች። እሺ በቃ ከዳንከ በኋላ ግን እውነቱ ግን ፍቅረኛዬ ነች። ምንድነው ታውራው ነው ለኔ አውራኝ እንዴ? ያምሻል እኔ አንተ ፍቅረኛ ነኝ? እኔ ፍቅር ምን ሆነሽ ነው? ምን ሆነህ አትንካኝ እንዴ? እኔ አንተ ፍቅረኛ ነኝ? ከመጀመሪያው ነው ፍቅረኛ ሆንኩት። ንገረኝ ከመጀመሪያው ነው። ሀዘን ነው የምን ሀዘን ነው? እውነቱን ንገረኝ። እኔ እናንተ ማንንም እንደሌለ ዘኪ ውሸቱን ነው የሚያወራው። አታልቅስ፣ ውሸቱን ነው። ሰው ኑሮሽ እንደሌለው ለይምሰል መታየቱ
ማስረዳት መንገድ ስጪ ሁሉንም በሰዓቱ ፍቅር ፍቅር ሲያሰኘኝ ትዝ ሲለኝ ስሜቱ ቆይ ለምን አስፈለገ ማስመሰል መዋሸቱ ሁላ ነገር የእውነትን ነው የምታወራው? ተረጋጊ እንጂ ምን ሆነሽ ነው? የእውነትን ነው የኔ ፍቅር ምን ሆነሽ ነው? እሺ ተረጋጊ። ፍቅር አይደለሁኝም። ተወኝ፣ አልፈልግም። እናንተ ፍቅር አይደለሁኝም። ምን ሆነሽ ነው ዛሬ? እሱ እናንተ ጓደኛ ማለት ነው። ጠጣ በእኛ ምክንያት አደረገ እኮ አይደል? በራሱ ችግር ነው። ፍቅር ያዘው ወይ መርዝ ጠጣ አለቀ። ከኔ ጋር የሚያገናኘው ነገር አለ? ያሰናኒ የፍቅር ህይወቴ እንዲነካብኝ አልፈልግም። በመጀመሪያ ደረጃ ያንተ ፍቅረኛ አይደለም። በመጀመሪያ ደረጃ እርዳኝ ብዬ ነው አንተ ጋር የመጣሁት አይደል? እንደ ጓደኛ ማለት ነው። እንደ ባልሽ እኮ እንደ ፍቅረኛሽ እኮ አንቺን ለመርዳት እኮ እየሞከርኩኝ ነው አይደል? ፍቅር እና እንደዚህ አይደለም። ያው እየረዳሁሽ አይደል? ሁሉ ነገር እናስመስል፣ እሱ ፍቅረኛዬ እንደሆንክ እናስመስል ብለን ተነጋግረን ነግሬ ሁሉንም ታሪኬ ነግሬ ምን ያክል እንደምወደው ነግሬ አይደል እንዴ? እሺ ለምንድን ነው የምትክደኝ? እሺ ለምንድን ነው የምትዋሽ? አሁን ስንገባ ምን ብለሽ ነው የመጣሽው? አሁን ይኸውልህ አንተ ፊት አላገኘሁትም ያለችው ራሱ አውቃለሁ እንዳይደብርሽ ነው። አብረን የመጣነው እዚህ ድረስ እኔ ወደ እንት ታደርገኝ ብለኝ ምንም እያልሽው አይደለም። እኔ እና እሱ እንግባባለን፣ ወንዶች ነን፣ ለዛ ችግር የለም። ቆይ አንቺ ያለውን ነገር ተቀበል። አሁን እንደዚህ ያልሽ አሁን እሺ እንደዚህ ሆኖ አሳመንሽው እንትን አለ። አሁን ከዳነ በኋላ እንደገና እኔና አንቺ አይደል ላይ መሆናችንን ሲያቅ ደግሞ ምንም አይነት ነገር ኖሮን አያውቅም። ሰማኸኝ አይደል? ምንም አይነት ነገር ኖሮን አያውቅም። ተረጋጊ። እኔ አንተ ፍቅር አይደለሁኝም። ሁሉን ነገር ሳስመስል ነበረ። እሱ አንተ መልስ ባጣጣ ይወና እንጣላው ነበር። እኛ እንደዚህ አየካ ምሰራውን ነገር ከላስ ህይወት አልፎ የሰው ህይወት ይበጠበልክት እሺ እናመሰግን። ነይ ወደ ቤት እንሂድ። አልሄድም ከአንተ ጋር እውነቱን ነገር አንቺ እሺ ውጭ እውነቱን ነገር አሁን እየቀለድክ ነው? ንገረኝ። ምንም እየቀለድክ እየቀለድክ ያለው ነገር የለም። ምንድን ነው? እሺ ልሻወደኝ ነው አይደለም? እሺ የተነጋገርነው እሺ ስማኝ ጋር የመጣው ነው መጀመሪያ የተነጋገርነው ነገር እንዳልሽኝ ዋሽተህ ነው እሱ እንዲድን ጓደኛሞች አላልሽኝም? እሷን ተረጋጋ። በቃ አንተ እንድንድን ብላ ነው በቃ ማለት ሰባዊነት ነው። ከዛም ነገር አደና ወጣ የለ ይሄም አሁን መርዝ ጠጣ ሲባል የምፈጥረው ነገር ነው እንጂ እቺ ስንት 3 ዓመት 4 ዓመት ይሆናል አብረን በጣም ብዙ ጊዜ ቆይተናል። አንተ እንድትድን ብላ ነው እስካሁን አንተ ጋር ያለው። እሺ ለዛ ችግር የለውም። መድኃኒትን እስኪጨርስ ከፈለግ ቆይ አንዴ ዳውራ በእናትህ ምክንያት መድኃኒትን እስኪጨርስ ከፈለግ አልፈልግም። አትዋሽ። ፍቅረኛ ልትሆን ትችላለች። መድኃኒትን እስኪጨርስ እሺ አትዋሽ። ውጣልኝ። አልፈልግም። ውጣልኝ። እሺ ውጣልኝ። ውጣልኝ። አልሄድም። እኔ ከአንተ ጋር መሆን ራሱ አልፈልግም። ከአንተ ጋር መሆን ራሱ አልፈልግም። አያታ ወደ ቤት እንሂድ ነው የምትለው። ይሄን አለው የምታፈቅረኝ እኔን ለዛ ራስን ተስፋ እንዳሰጥ እሺ። አሁን ካንተ ለምን የተቀየርከው እንደዚህ? ምንድነው የቀየረሽ ነው? ምንድነው የቀየረ? አናግራ ነው እናትየው አናግራ ነው አስፈራርታ ነው ገንዘብ ሰጥታ ነው ንገረኝ። እሷ ለሰራናት ለማሸነፍ መስሎኝ አንቺ ፍቅረኛዬን አሳልፌ ለሱ የሰጡትኝ አይደል? ያንተ ፍቅረኛ ሆኝ ያረክ አንተ የኔ ጓደኛ ዘኪ አይዞህ ያጋጠማል ማለት በፍቅር መጎዳት ያለ ነገር ነው። እሺ አይዞህ አይዞህ በርታ፣ ትድናለህ፣ ትወጣለህ ከዚህ። እስከዛ ግን ፍቅረኛ ነች። እሺ እሷ ራስን አሳመንና ዳን። ከዛ በኋላ ወይ ያዋስ ከሆነ ጋር ትመልሰኛለህ። እንግዲህ ፍቅረኛ ነች። እንዴት እንደዚህ ትክደኛለህ? እስከዛ ችግር የለውም። እንዴት እንደዚህ አይነት ነገር ታደርጋለህ? ገንዘብ ሰጣ ነው። ስማኝ እሺ ውጪ ጣና እናውራ። እሱ ፊት አታውራሽ። እኔ ቆንጆ አይደለሁኝም። አትንካኝ። ውጪ ጣና እናውራ። እሺ ውጪ ጣና እናውራ። ውጪ ጣና እናውራ። እዚህ በሽተኛ እውነቱን ንገረን። እሺ እስካሁን ቀልድ ከሆነ ያወራው ነገር ሁሉ ውሸት ከሆነ እሺ አሜን ይቀበሏል። በቃ ውሸት ነው። ፍራንክ እያደረግኝ እየቀለድክ ነው። ሁሉ ነገር አለ። ስለዚህ እኔ እናንተ ማለት ያለውን ነገር ማለት ነው። እሺ ስማኝ፣ እኔ እናንተ ያለውን ነገር ማለት እውነቱን ነገር እኔ እናንተ ጓደኛሞች እንደሆንን እኔ አንተ ጋር የመጣሁት እኔ ፍቅረኛ አይደለሁኝም። በመጀመሪያ ደረጃ እኔ አንተ ጓደኛ ነኝ። በመጀመሪያ ደረጃ ሲቀጥል ደግሞ አንተ ጋር የመጣሁት እሱ የእውነት ፍቅረኛ ይመስሉ አስመስሎ አንተ ጋር እንዲቀርብ ነው። እሱ ከኔ እንድርቅ ብዬ እንድትተባበረኝ ብዬ ነው አንተ ጋር የመጣሁት እና እኔ እናንተ ማለት ነገር የለም። እኔ እናንተ አብረን በፍጹም እንዳላደር ሁሉ ነገር ውሸት እንደሆነ እሱ ለማስረዳት እንደሆነ ንገረው።
ንገረው። ለምንድን ነው የማትችለው? አትሳሚኝ፣ ልቀቀኝ። ምን ሆነሽ ነው? አትሳሚኝ፣ አልፈልግም፣ አትገኝ። ፍቅር ሆነሽ ነው? እኔ እኮ ያንተ ፍቅር አይደለሁኝም ዘኪ፣ በእግዚአብሔር ውሸቱን ነው የሚያወራው። አንድም ነገር ሳትቀርላት ሆኜ ፍቅራችን ላይ ጸና ዘቅስቄ መንገሬ ነደደኝ የቤቴን ገበና እውነት መስሎኛል ሽኛ መንኩሽ አወይ ሞኝነቴ ማቀፍ ከፈለግሽ ያለው ማቀፍ ከፈለግኩ ነው። ከዚህ በኋላ አይኔን ማየት አልፈልግም። ሰማኝ አይደል? የሆነች ጓደኛዬ ነፃ ወንድሜ ነብዬ ነበር ችግሬን እኮ ማከር እኮ ነፃ ጓደኛሽም ነኝ ፍቅረኛሽም ነኝ ባለሽም ነኝ። አንተ እኔ ማዶር አልተቀ ይዋሽ እንዴት ታታልለኛለህ? ገንዘብ ሰጣው ነው እናትዬ፣ ገንዘብ ሰጣው ነው ንገረኝ። ስንት ከፈለች? እኔ ለመካድ ስንት ከፈለች? አንቺ እንዴት ትልሽ ነው? ስንት ከፈለች? እኔ አንተ ፍቅረኛ አይደለሁኝም። ስንት ከፈለች ንገረኝ፣ ንገረኝ። እውነቱን ንገረኝ። ሰዎች ተበላሽ። እስኪ እንደዚህ ተጫወትክብኝ፣ እንደዚህ ተጫወትክብኝ። ሚስጥሬን ጓደኛዬ ነብዬ ገበኔ እንደዚህ ነው ራኔ እንጂ እንደዚህ ተጫወትክብኝ። እኔ እናንተ ከዚህ በኋላ ምንም አይነት የምናወራው ነገር የለም። ሰማኝ አይደል? ምንም የምናወራው ነገር የለም። በመጀመሪያ ደረጃ ምንም የምናወራው ነገር የለም። ላደረክልኝ ነገሩ ላደረከው ነገሩ ላመሰግናለሁ። ኦኬ፣ አይዞህ እንግዲህ በርታሽ። ቀጥል ለውጣ ዘኪ፣ ዘኪ ማካሽ ነው። ዘኪ ማካሽ ተይው፣ አትቀፊው ያለው ነው። ልቀፊ ማቀፍ ተፈልግሽ እሱ ጋር ምን አለሽ? ውሸቱን ነው እያንዳንዱ ነገር ውሸት ነው። አውቃ ነው አንተ ልትፈልጋ ነው። ምንም ነገር የለም። ዘኪ እሷ የኔ ፍቅረኛ ብቻ ነች። መቼም ያንታጡ እየሰማ ነው። አንድ ቀን ግንኙነት ኖሮ ነው ያውቅም ዘኪ። አንድ ቀን ሰማይ እሺ፣ እንዲድን ነው የምትወው። ጓደኛዬ ነው፣ ንጹህ ጓደኛዬ ነው። ምን ነው የምነግረው? እኔ አንተ ንጹህ ጓደኛ እንደሆንኩ እኔ እናንተ ምንም አይነት ግንኙነት እንደሌለን ንገረው። አዘጋጅ ስለሆንሽ ነው። ኪባክ ውሸቱን ነው የእውነት እናንተ እርግጠኛ ነኝ ለቀቀኝ። የትም አልወጣም። እናንተ ገንዘብ ከፍለው ሰማይ ነይ በቃ የትም አልወጣም። ልቀቀኝ። እኔ እሱ ብቻ የትም አልሄድም። የእውነት እናንተ ገንዘብ ከፍለው እኔ እንዲክደኝ እኔን እንዲካች ዘኪ ሰማይ ዘኪ እውነቴን ነው የምልህ። እኔ ከእሱ ጋር ግንኙነት የለኝም። የአንተ እናት ናት እያስፈራራችኝ ያለችው። ሰማይ የአንተ እናት ናት እያስፈራራችኝ ያለችው። ዘኪ እውነቴን ነው የምነግርህ። የአንተ እናት ናት እያስፈራራችኝ ያለችው። አዎ ትመጣለች። እሺ ልቀቀኝ። ወዴት ነው የምሄደው? ልቀቀኝ፣ 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 ልቀቀኝ። አንተ ትቼ የትም አልሄድም። ነይ በቃ ልቀቀኝ። ምን ሆነሽ ነው? ለምን ነው የምትከታተለኝ? ለምን አትወጣም? አንተ ፍቅረኛ አይደለሁኝም። እኔ እሱን ለማስታመም ነው የመጣሁት። ልቀቀኝ፣ ልቀቀኝ። ለምን ነው የማትወኝ? ለምን ነው የማትወኝ? ለምን ነው የማትወኝ? እኔ እናንተ ማለት ምን አሁን አውርቼ መጣሁ አይደል? አሁን እዛ ጋር ሌላ ትሆናል፣ እዚህ ስትገባ ሌላ ትሆናል። እስራኤል ከመጀመሪያ የመጣው ጸባይ ነው። አይዞህ ያለ ከመጀመሪያ የመጣው ጸባይ ነው። ቆይ አተ በእውነቱ ወደ ጨርቃ ነው። እናትዬው ስንት ከፍላለሁ? ንገረኝ። ዝም በላ አንተ ቀረጽ ወሬ ስንት ከፍላለሁ? በቃ ስንት ከፍላለሁ? ስንት ከፍላለሁ? ምን ማለት ከፈልሽ? ንገረኝ። እኔ ያንቺ ፍቅር ይወልትብኝ። ውጣሽ። እሺ ማየት አልፈልግም ማለት ውጣልኝ፣ ውጣልኝ። እኔ ከአንተ ጋር በምንም ታምር ልሄድ አልችልም። ሰማይ አንተ ከሃዲ ነህ፣ ውሻ ካድከኝ አይደል? በስንት ብር ነው የለወጥከኝ? እሺ በስንት ብር ነው የሸጥከኝ? ስንት ገንዘብ ከፍለህ ነው? ባቅ ኖሮማ እውነቱን ትናገር ነበር፣ እውነቱን ትናገር ነበር። እኔ እናንተ ማለት ምንም ነገር እንደሌለ እውነቱን ትናገር ነበር። ሰማኸኝ አይደል? እውነቱን ተናገር። እሺ አትከልም፣ በይና አትጥረቅ። አትንከኝ፣ አትንከኝ። እውነቱን ነገር ያወራውን ነገር ሁሉ ታሪኩን ሁሉ የነገርኩህን ነገር ሁሉ ጓደኛዬ እንደው እንደተባበርከኝ አንተ ፍቅረኛዬ እንደው እንዳስመሰልን እውነቱ እያንዳንዱ ነገር እናንተ ማለት ምንም አይነት ነገር እንደሌለ አብረን እንዳላደርን ጭምር እንዳለ ትነግረዋለህ። በቃ ተወተረች አይደል? ሰማኸኝ አይደል? አንተ ስነ ስርዓት ይዘህ እውነቱን ትነግረዋለህ። ተው እንዳትነግረው ካሜራማን፣ እውነቱን ትነግረዋለህ። እውነቱን ንገረው። እሺ ቀጥል። ዘኪ ስማው፣ እውነቱን ንገር። እሺ ምንም እንደሌለ ሁሉ ነገር ንገር። ዘኪ እኔ በጣም የምን ፍቅረኛ ስለምን ፍቅረኛ ነው የምታወራው? በጣም ነው የምወዳት እና ነውጣልኝ ከዚህ ለማውስም ላንተ እንደዚህ ትምንመረህ ማለት ነው። ነውጣ ስማኝ፣ ነውጣ ከዚህ ተነስ፣ ልቀቅ
ዘኪ አትስማው ያለ ነው ሀዘን ወንድ ልጅ ነው ሀዘንን በውስጡ ነው ሰማይ እናተ ገንዘብ ከፍለው ነው እንዳታለቅስ ቆፍጠን ነው በላ አንተ ምንድን ነው የምታለቅስ እውነት ከርቶኝ ነው እሱ ንጹህ ጓደኛዬ ነው ዘኪ እኔን አታምነኝ ከማታውቀው ሌላ አታምነኝ ከሱ ይልቅ ሌላ አታምነኝ እኔ አታምነኝ አንድ ቀን እንደማባሽ ነበር በሳልኩት በሄድሽ ባልከፋኝ ልቤን ባሳመንኩት ክደትሽ አሳልፎ ለሐዘን ከሰጠኝ ለኔ ሲሁዳለሽ ሌላ ካለም የለኝ እንኳን ቀረ በዚሁ ደግሞ ለሌላ ጃት ከመሰጫት ለበቀል የልቤን ከረትት አሁን በቃ አሁን አብቅቷል ለምን ማታምነኝ ልቀቀኝ ለምን ማታምነኝ እኔ እኮ እውነቴን ነው እየነገርኩህ ያለው እኔ ለምን አታምነኝ ልቀቀኝ እኔ አንተ ፍቅር አይደለሁኝም ላውራው ልቀቀኝ ማንን ነው እሱ ነው ማውራው እኔ ማውራው አልፈልግም አትንካኝ ዘኪ አይዞህ በቃ እሺ እየዋሸ ነው እኔ ፍቅር በቃ ተረጋጋ እንጂ እየዋሸ ነው እኔ አንተን ምን ያክል እንደምወድህ ታውቃለህ አይደል አይዞህ ተረጋጋ ተረጋግሽ ሸይ ቆንጆ ነው በቃ ነው ሰማይ ሌላ ነገር ሳይፈጠር በፊት ከዚህ ውጣ ስማኝ አትንካኝ ሌላ ነገር ሳይፈጠር በፊት ከዚህ ውጣልኝ ከዚህ ሰማይ እንዴት ነው አንተ በቃ ዝም በል እያልኩህ እኮ በቃ ወይ ውጣ ወደዛ ውጣልኝ አትንካኝ ዞር በል እሺ አይደል ከዚህ ውጣልኝ ብዬ ጥበቆች ነው የምጠራው ሰማይ ልቀቀኝ ጥበቆች ነው የምጠራው ሰማኝ አይደል ጥበቆች መጥቶ ተዋድረህ ከመውጣት በፊት ቀጥ ብለህ ውጣልኝ ውጣልኝ አልፈልግም አልሄድም ልቀቀኝ እሱ ነው አወራዋለሁ ገንዘብ ሰጥታለሁ እንትን ነው ፍቅራችንን እንድታክስ ስለፈልግ ነው እንዴት እንደማፈቅራት እንዴት እንደምወዳት እንድታክስ ስለፈልግ ነው እንትን ነው መርዝ ነው ሰውነቱ መርዝ ነው ሰውነቱ አይዞህ ዘኪ እሺ እኔ ቆንጆ አይዞህ ተረጋጋ እንትን ዶክተር ታላላሽ ታመጣ እሺ ናውጣልኝ ከዚህ ልቀቀኝ ዘኪ ስማኝ አንድ አዳምጠኝ እሷ ፍቅረኛ ነች። እሺ ዘኪ በጣም ነው የምትወደው። እሺ አሁን ትወዳለች። እሷ ምን አይነት ሰው ነህ ግን አንተ? የእውነት እስከዛሬ ድረስ አንተን ነው ጓደኛዬ ብዬ ሳምነህ የነበረው? የእውነት አንተን ነው ከጎኔ ሁን ብዬ ከጎኔ ስትሆን የነበረው አንተ ነህ? የእውነት አንተ ነህ? አንተ የእውነት የኔ ጓደኛ ነህ? የእውነት የኔ ጓደኛ ነህ? ይሄ ቆንጆ ምንሽ ነው? ለስንት ዓመታት አብረን አሳልፈናል እኮ አይደል? ይሄ ነገር ላንቺ አዲስሽ ነው? እኔ አንቺ ምስምሽ አዲስሽ ነው? አትንካኝ። የምነሳው ነው የምታወራው። ስለምነሳው ነው የምታወራው። ዞር በል። አንደኛ ነገር ሆስፒታል ነን ያለነው። እስካሁን ድረስ ታገስኩ፣ ዝም አልኩ። ዞር በል፣ አትንካኝ። አልፈልግም። የኖሽ ፖሊስ እንዳትይዝ የሚያደርግህ ናውጣ። ዞር በል። ዘኪ ልቀቃት ነው እሷ? ልቀቃው። አርቲፊሻል ፍቅረኛ ፈልጋት ነው? አንተ ብቻ ፍቅረኛው አይደለሁም። እኔ የእሱ ፍቅረኛ ብቻ ነኝ። ወዶ ደግሞ እሱን ነው ሰማኝ አይደል? አንተ በፍጹም ወድጄም አንድ ቀንም አስቤም አላውቅም። እሱ ደግሞ ታውቃለህ። አልፈልግም። ዞር በልልኝ። ዞር በል። ዞር በል። ወይ ውሃ ላምጣልህ እንዴ? ውሃ ትጠጣለህ? ውሃ ላምጣልህ? ፍቅረኛ አይደለችም እኮ ዘኪ፣ ፍቅረኛ አይደለችም። ባለቤቴ ነች፣ ሚስቴ ነች።
እሺ ፍቅረኛሽ እንዳትረሺ ከዚህ በኋላ ፍቅረኛ አይባልም እኔ ባለቤት አሁን ወደፊት ደግሞ የልጆቹ አባት ነኝ እሺ እኔ እሷ ከከፈለች በላይ እጥፍ ልስጥህና እውነቱን ተናገር እሷ ከከፈለች እጥፍ ልስጥህና እውነቱን ነገር ምን አይነት ውሻ ባለጌ ነህ አረመኔ ጨካኝ ምን ያክል እንደምወደው እያወቅህ እንዴት እንደዚህ ታደርጋለህ እንዴት ምን ያክል ለሱ ስንት ነገር እንዳደረኩ እያወቅህ ሚስጥሬን ነግሬ ሁሉ ነገሬን ነግሬ እንዴት ትክደኛለህ በጣም ስለምወድሽ ስለማፈቅርሽ እኔ እኮ ጓደኛ ነኝ እስራኤል እኮ ነኝ ጓደኛዬ ነሽ ባለቤቴ ነሽ ሁሉ ነገር የወደፊት ልጆቼ ነው አይደል እኔ በፍጹም አንቺ በላይ ውጣልኝ ከዚህ ውጣልኝ ከዚህ ዞር በልልኝ ውጣልኝ ሆስፒታልን አንበጥ በደንብ ባለቤቴ ሰማይ ሆስፒታልን ሰው አንበጥብጥ ፍቅረኛዬን ተንከባከበልኝ እሺ ያንተ ፍቅረኛ አይደለም እኔ ፍቅር ታረጋ ያንተ ፍቅረኛ አይደለም ልወጣልሽ ነው እኮ ቆይ ልንገረው መጀመሪያ ወደፊት የልጆቼን እናት የልጆቼን ስም ልንገርህ እንዴ የልጆቼ ስም አንዱ ባርኮት ይባላል ባርኮት እስራኤል ባርኮት እስራኤል ያምራል አስሙ ውጣልኝ አንተ እኔ ራሴ አሁን ያሰብኩትና በጣም ነው ደስ የሚል ውጣ ከዚህ ውጣ ከዚህ ብቻ ተቀባጠረው አንቺ የልጆች እናት ነው የእሷ ስም ደግሞ የሴቷ ልጃችን ሀሴት ነው ስሙ ናውጣ ሀሴት እኔ እናንተ ምንም አይነት ልጅ ኖሮ አያውቅም የልጃችን ሀሴት ነው እሺ እኔ ቆንጆ እኔ እናንተ ለመለየት ነው ዞር በልልኝ እኔ እናንተ ለመለየት ነው ነገር ሁሉ የሚያደርገው እሱ ነው ያለውልሽ እኔ እዚህ ጋር ልቀቀኝ አቤት ነኝ አቤት ናውራ እኔ ፍቅር ቤት ናውራ እግሯን ደከማትና ሆስፒታል ላይ ያለ ነው ዞር በል የእውነት ውሸቱን ነው የእውነት እናተ ገንዘብ ከፍላው ነው ሆስፒታል እኮ ነው ድምጻችን ቀንሽልሽ እሺ በጣም ይቅርታ ብቸኛ አይደለም ይቅርታ አንተ ልጅ ወዴት ሄዳለሁ እሺ ንገረኝ እሱ ባለ አይደለም የእውነት እየዋሸ ነው እኔ እናንተን ለማጣላት ነው ሰማይ እኔ እናንተን ለመለየት ነው ይሄን ሁሉ ነገር እያደረገ ያለው እንግዲህ ቅመሰው ለምን አመንክ የማይታመን ሰው ስትከተላት በልጣብህ ከኔ ወክሽ ወዴት ሄዳለሽ ወዴት ነው የሚሄደው ወዴት ዋሽው እውነቱን ነው የነገርኩህ እኔና እሱ ማልጓል ምንም አይነት ነገር የለም አውቆ ነው የእውነት እናተ ገንዘብ ከፍለው ነው እውነቱን ያወቅህ ቀን ትጸጸታለህ ሰማይ እውነቱን እኔ ጋር እንዳለች ላደረገው ነገር ደግሞ ሳልበቀለው በምንም ታምር ልተዋች በምንም ታምር ሰማኸኝ አይደል አንተ የሞት ቀን ላይ ማንታ አብሬ ነው የምሞተው ሰማኝ አብሬ ነው የምሞተው አታስሚስ አንተ ራስህ መኖር አልችልም ሳልሞት ጥለሽ ሂጂ አንተ ሞትክ ማለት እኔ ሞትኩ ማለት ያላንተ ህይወት የለኝም ያላንተ መቼ ያምርብኛል ክፉም ደጉም አብረን ይሻላል ማነው ያንተ አላወቅን
እንኳን ምራቅ ደጇ ያምር። አግኝተው ገንዘብ ከፍለው ነው የሚሆነው። ጥሩ ገንዘብ ሰጥተው ነው የሚሆነው። እኔ እንዲክልኝ ግን እንዴትም ብዬ ማለት ማስረጃውን አውጥቼ አሳያለሁ። ሰማይ እኔ እንድታምነኝ ያደርጋል። እውነታው እኔ ጋር እንዳለ አሳያለሁ። እሺ ሁሉንም እውነት አሳያለሁ። ችግር አለ እንዴ? ምንድን ነው እዚህ ጩኸት የተሰማ ነገር? ይቅርታ አድርጉት። አካባቢ ጋር እንደዚህ አይነት መጫወት አይቻልም። እና ሰላም ነው ዘግ እንዴት ነው? ልቆሱ ችግር አለ እንዴ? ዘግ የለም ደህና ነኝ። እዚህ እንደዚህ መጫወት አይቻልም። ይሄ ሆስፒታል ነው አይደል? በጣም ይቅርታ። እሺ አንዴ ደጅ ቆይ ውጭ አለ። እሺ ውጭ አለ። እሺ ውጡ እናንተ አለ። እንደዚህ አይነት ነገር እዚህ ሆስፒታል አለ እንዴ? እሺ ውጡ ውጣሽ። እሺ ውጡ። በጣም ውጡ። እንደዛ ዘግ